ሰላም ጤና ይስጥልኝ ውድና የተከበራችሁ የሀብትሽ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ይሄንን ማለት ነው ስለዚህ ስለ ዋጋውም ሆነ እንዴት እንደገዛሁትም ልነግራችሁ መጥቻለሁ ማለት ነው። ብዙ ልጆች ስንት ነው የገዛችሁት እያላችሁ ጠይቃችሁኛል ማለት ነው። በመጀመሪያ ሰላም ለሁላችንም ይሁን። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ እንዲሁም ደግሞ ቪዲዮውን እስከ መጨረሻው አይታችሁ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ ማለት ነው። ውድ ቤተሰቦቼ እንግዲህ ዩቲዩብ ቻናል የምትሰሩ ልጆች ይቺ ነገር ጠቅማችኋል ብዬ አስባለሁ ማለት ነው። ማለት ስልካችሁን ወይንም ደግሞ ካሜራችሁን ያው ስልካችሁን በስልክ የምትቀርጡ ልጆች ይሄ ነገር ያስፈልጋችኋል ማለት ነው። ማለት እዛ ጋር ቁማችሁ እናንተ ፊት ለፊቱ ናችሁ ለመስራት እንዲሁም ደግሞ ላይቱንም ደግሞ ለማብራት ከፈለጋችሁ እዚህ ጋር አለሽ መብራቷና እዚህ ጋር ኦፍ እና ኦን ማድረግ ትችላላችሁ ማለት ነው። አሳያችኋለሁ ማለት ነው ውዶችዬ። እንግዲህ ላብራና ላሳያችሁ። እዚህ ጋር መብራት ላይ ተሰኩና ይችን እዚች ጋር ያለችዋን ኦን ታረጓታላችሁ ማለት ነው። በዚህ መልኩ ይበራል። ያው እንደዚህ ታደርጉና አያችሁት አይደል? አሁን መብራቱ ስንትን ጽድት ሲል በቃ አሁን እንትን አለ አይደለ? ድብዝዝ ያለው በቃ በደንብ ላይት ኖረው አሁን ማለት ነውና እንደዛ አድርጋችሁ ፊት ለፊት አስቀምጣችሁ መቀረጥ ትችላላችሁ ማለት ነው። እንዲሁም ደግሞ አሁን ላጥፋው እንዳያንጸባርቅ ማለት ነው። እንደዚህ ይዘው ለእናንተ ለማሳየት ስለሆነ ማለት ነው። እዚህ ጋር ቢዩቲ ካሜራዎችም አሉት። እያንዳንዱን መቀየር ትችላላችሁ ማለት ነው። በዚህ ማለት ነው። ቆይ እስኪ በዚች ጋር ይኸው ይቀይራል የራሱ ማለት ነው። የራሱ ይቀይራል። እኔ ስለማይመቸኝ ነው በዚህ ጋር ቻርጅ ማድረጊያው ቅርብ ስለሆነ ማለት ነው። ራቅ ብዬ ባሳያችሁ በጣም ጎልቶ ይታያችኋል ማለት ነው። እንደዚህ ያደረጋችሁ መቀየር ትችላላችሁ ማለት ነው። ከለሩን ማለት ነው። እስኪ ይኸው እንደዚህ ድብዝዝ ይላል፣ እንደዚህ ይጨምራል። እንደዚህ መቀነስም መጨመርም ትችላላችሁ ላይቱን ማለት ነው። የምትጀምሩት የምትቀንሱት ያው በዚህ ነው። ያው እዚች ጋር አሉ ማለት ነው መቀነሻቸው፣ ማብሪያቸው። ይሄ ማብሪያው ነው። እዚህ ጋር ደግሞ መቀነሻው አለ። እዚህ ጋር መቀነሻው እዚህ ጋር አለ፣ እዚህ መጨመሪያው አለ። እንደዚህ እያደረጋችሁ እየጨመራችሁ እየቀየራችሁ መስራት ትችላላችሁ ማለት ነው የኔ ወዶች። እና እንደዚህ አደርጋችሁ መስራት ትችላላችሁ ማለት ነው። ያው አረካከቡን እኔም አልችልበት ብዬ በነገራችን ላይ ጓደኛዬ ናት የረከበችልኝ ማለት ነው። ያው የተነጣጠለ ነበረ እና ይሄ ለብቻ ይሄ ለብቻ ይሄ ለብቻ ሁሉም ነገር ለየብቻ ነበር የመጣልኝ ሲመጣ ማለት ነው። እና ያው እዚህ ከመጣ በኋላ ነው ጓደኛዬ ያስተካከለችልኝ ማለት ነው። ያው እኔም ተምሬያለሁ። ለእንግዲህ አሳያቸዋለሁ ማለት ነው። ያው ቀላል ነው አረካከቡ። እና የገዛሁት ደግሞ ከየት መሰላችሁ? ከተሙ ላይ ነው የገዛሁት። ሼንም ላይ ተሙም ላይ ማንኛውም ሱቅ ውስጥ አለ። ያው ዋጋው ደግሞ በጣም ቀላል ነው። እኔ የገዛሁት 53 ብር ነው ከተሙ ላይ ማለት ነው። ከተሙ ላይ 53 ብር ነው። በነገራችን ላይ ይለያያል። ለምሳሌ እኔና ጓደኛዬን በአንድ ነው የገዛ ነው። እሷ ቀደም ብላ ገዛች፣ እኔ ቀጣይ ገዛኝ ማለት ነውና ሳይዝ አለው። በነገራችን ላይ የእሷ እንሽች ናት ማለት ነው። ከዚህ በላይ አይረዝምም የሷ ማለት ነው። ይቺ ናት የሷ ማለት ነው። የኔ ግን ይረዝማል። እስከዚህ እስከኔ ቁመት ድረስ ይደርሳል ማለት ነው። ያው ስልኬን ካሜራውን ስላስቀመጥኩበት ነው እንጂ አሳያችሁ ነበረ ማለት ነው። እና ሳይዝ አለው። የብሩም ለመጠን ደግሞ ይለያያል ማለት ነው። ስለዚህ ከተሙም ሆነ ከሸይንም ሆነ ያላችሁበት ቦታ ሆናችሁ መጥለብ ትችላላችሁ ማለት ነው። ዋጋውም በጣም ቀላል ነው ማለት ነው። እና እኔ ጠቅሞኛል። እስከዛሬ አሁን ስልኬን አስቀምጬ ታች ስለማስቀምጠው ላይቱ በደንብ ስለማይቀርብ የሆነ ድብዝዝ ያለ ምናምን ነበር ማለት ነው። የዛሬው የተሻለ ነው ብዬ አስባለሁ። እስኪ እናንተም እንግዲህ አይታችሁ አስተያየቱን ትሰጡኛላችሁ ማለት ነው። ከስተዛሬው የዛሬው እንዴት ነው ቪዲዮ በሚለው ማለት ነው። ማለት ጥራት አለው የለውም የሚለውን እናንተ ትነግሩኛላችሁ ማለት ነው። ምክንያቱም የዛሬውን በሱ ነው የተጠቀምኩት ማለት ነው። በሱ ነው የተጠቀምኩት ያው ካሜራውን እሱ ላይ አስቀምጬ ማስቀመጫው ላይ አስቀምጬ ማለት ነውና ያው እንግዲህ ዋጋውም ይሄንን ይመስላል። የገዛሁትም ከዚህ ቦታ ነው ብዬ ነግሬያችኋለሁ። ከተሙ ላይ ነው የገዛሁት። እናንተ መግዛት ትችላላችሁ። ዩቲዩብ መስራት የምትፈልጉ ልጆች ያው አንዳንድ ነገሮች ስለሚያስፈልጉ እንደ ዋናኛነት ይሄም ያስፈልጋልና እናንተም ተጠቀሙት። ዋጋውም ቀላል ነው ማለት ነው። እኔ
ዋጋውም ከባድ ነበር የሚመስለኝ። የሆነ ደግሞ ማንኛውም ቦታ የሚገኝም አልመሰለኝም ነበር እስከዛሬ። ግን ያው ከዞር ዞር ካል ሁሉም ነገር ከጎናችን ነው የሚቀመጠው የምናገኘው ማለት ነው። ስለዚህ ሁላችሁም መግዛት ትችላላችሁ ማለት ነው ቤተሰቦቼ። እና ይሄንን ይመስላል። ሌላ የምሰራላችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ኮሜንታችሁን እያየሁ